በጥንት ዘመን ወደ አንዲት የገጠር መንደር ጎራ ያለ መንገደኛ በህይወት ዘመኑ አጋጥሞት የማያውቅ እንግዳ ነገር ይታዘባል። ነገሩ እንዲህ ነው። መንገደኛው አይኖችን አሻግሮ ሲመለከት አንድ ገበሬ ማሳውን በማረስ ላይ ነበር። ገበሬው ማረሱ ምን ይደንቃል? ነገር ግን የሚያርስበት ቀንበር ተሸክመው ሞፈሩን የሚስቡት አንድ በሬ እና ሌላ አንድ ሰው ተጣምደው ማየቱ ነበር አይኖቹን ከቦታው ተበልጥጠው እንዲወጡ ያደረገው። መንገደኛው ክስተቱን እንደዋዛ ሊያልፈው አልቻለም። ወደ ተጠመደው ሰው ጠጋ አለና ምን ወንድሜ እንዲህ ሆንክ ሲል ልቡ ሐዘን ተሞልቶ ይጠይቀዋል። በባርነት ወይም በችግር ብዛት ሳቢያ ለዚህ መዳረጉን እያብሰለሰለ ትክክለኛ ምክንያቱን ለመስማት በውጉት ተጠባበቀ። ከሰውየውም የሰማውን አጭር መልስ በኦሮምኛ ቋንቋ ይሄም ያልፋል እንደማለት ነው። መንገደኛውም በመልሱ እየተገረመ ጉዞውን ቀጠለ። ከዓመታት ቆይታ በኋላ በዛችው መንደር ሲያልፍ ስለዛ ገበሬ ጋር ተጠምዶ ሲያርስ ስለነበረው መከረኛ ሰው ማጠያየቅ አለብኝ ሲል አሰበ። የመንደሯ ሰዎችም የሚያስደንቅ ዜና አበሰሩት። ያ ሰውማ ያን ሁሉ መከራ አልፎ ንጉሥ ለመሆን በቃ አሉት። ዜናውን ማመን አልቻለም። ቤተ መንግስት ሄዶ ማግኘት እንዳለበት ወሰነ። በእርግጥም ያ ሰው ለንግስና መብቃቱን በአይኑ በብረቱ ማረጋገጥ ፈልጓል። ቤተ መንግስቱ እልፍኝ ውስጥ በዙፋኑ ላይ ተሰይሞ የተመለከተው ሰው በእርግጥም ከገበሬ ጋር ተጠምዶ ሲያርስ የነበረው ሰው ሆኖ አገኘ። መንገደኛውም በአክብሮት እጅ ከነሳው በኋላ ንጉሱ በአንድ ወቅት ከነበረበት አስከፊ ሁኔታ ተላቆ ለዚህ ታላቅ ክብር መብቃቱ በእጅጉ አስገራሚ መሆኑን ገለጸ። ንጉሱ ግርማ ሞገስ በተላበሰ ሁኔታ የመንገደኛውን ንግግር ካደመጠ በኋላ የሰጠው ምላሽ ኩኒስ ኒደርባ የሚል ነበር። ይህም ያልፋል። መንገደኛውም ከዓመታት በፊት የሰማውን አይነት መልስ በማድመጡ በመደነቅ ጉዞውን ቀጠለ። ከተወሰነ ዓመታት በኋላ ለስራ ጉዳይ ወደዛች ግዛት ያቀናል። ስለ ንጉሱ ማጠያየቁም አልቀረም። ንጉሱ ከዚህ ዓለም መሰናበቱ ተነገረው። መንገደኛውም ልቡ በሐዘን ተነክቶ ኩኒስ ኒደርባ የሚለውን ቃሉን ያሰበ አይኑ እንባ ቀረረ። ይህም ያልፋል፣ ቢያንስ መቃብሩን መጎብኘት አለብኝ ሲል አሰበና የአካባቢውን ሰዎች ንጉሱ የተቀበረበትን የመቃብር ቦታ ሊጠቁሙት ጠይቆ ወደዛ አመራ። የንጉሱ መካነ መቃብር ላይ አንድ ጽሑፍ በጉልህ ተጽፎ ይታያል። በንጉሱ ኑዛዜ የተጻፈው ጽሑፍ ኩኒስ ኒደርባ የሚል ነበር። መንገደኛውም ከሞተስ በኋላ ምን ማለት ይሆን በማለት እየቆዘመ መንገዱን ቀጠለ። ከጥቂት ዓመታት በኋላ መንገደኛውም ወደዛች ግዛት ጎራ ማለቱ አልቀረም። የንጉሱ መቃብር ይታወሰውና አካባቢውን ለመቃኘት ወደ መቃብር ቦታው ያቀናል። የተመለከተውም ነገር የሚያስገርም ነበር። አካባቢው ሙሉ ለሙሉ ተለውጧል። የመካነ መቃብሮቹም ፋና ሙሉ ለሙሉ ጠፍቶ በቦታው ሰፋፊ መንገዶች ወጥተዋል። በርካታ ቤቶች ተገንብተዋል። መንገደኛውም ባለፈ ዓመታት ውስጥ ያያቸው ለውጦች በህሊናው እያወጠነጠነ በዝምታ ተዋጠ። እነኚህ መንገዶች ቤቶችም መለውጣቸው አይቀሬ እንደሆነ እርግጠኛ ሆነ። የእርሱን ፍቃድ ሳይጠይቅ ምላሱ አንድ እውነታ አውቶመተመ። ኩኒስ ኒደርባ አለ ጭንቅላቱን ላይ እናታች የወዘወዘ። ይህም ያልፋል። ይህንን እውነታ በጥልቀት መገንዘብ በየትኛውም አይነት ሁኔታ ውስጥ የሚኖረን ምላሽ ሚዛናዊ ባላንስ እንዲሆን ያስችለዋል። አንድም በከፋ ሁኔታ ውስጥ ስናልፍ ተስፋ እንዳንቆርጥ፣ በሌላ በኩል በጥሩ ሁኔታ ውስጥ ስናልፍ እንዳንፖፈስ ያደርገናል። ይህም ያልፋል በዚች ምድር ቋሚ ነገር ወይም ክስተት እንደሌለ፣ ሁሉም ነገር አላፊና ተሰባሪ እንደሆነ የሚያስገነዝብ ቃል ነው። ይህንን ስንረዳ ከነገሮች ወይም ደግሞ ከክስተቶች ጋር በህመም ይሁን በደስታ ከልክ በላይ ራሳችንን ማስተሳሰር እናቆማለን። ራሳችንን ከነገሮች ወይም ከክስተቶች ጋር ባፈታንበት ቅጽበት ፍጹም ነፃነት እንጎናጸፋለን። ክስተቶች እንደየአመጣጣቸው ተቀብለን ተገቢውን መንገድ እናስተናግዳቸዋለን። በተግዳሮቶች ሳንሰበር ወደ በጎ አጋጣሚ ልንለውጠው የሚያስችለን አቅም ማሰባሰብ ይቻለናል። በውጤቱ በትዕግስት በጽናት ያለንበት ሁኔታ ተቋቁመን የተሻለ አየር እንፈጥራለን። እናም በተለይ በአስቸጋሪ ሁኔታ ውስጥ ስንሆን ይህም ያልፋል ብለን ለራሳችን መንገር በእጅጉ ጠቃሚ ነው። ኩኒስ ኒደርባ። አሁን ያቀረብንላችሁ ታሪክ ከርዕሳችን ወጣ ያለ ነው። በዋነኝነት እኛ ቡክ ሪቪው የምናደርገው በፋይናንሻል መጽሐፎች እና ሰልፍ ሄልፕ ወይም ደግሞ ፐርሰናል ዴቨሎፕመንት ላይ የዛን መጽሐፎች ላይ እናተኩራለን።
እና አሁን ወቅቱ የጾም ወቅት እንደመሆኑ እንደዛ ነገሮች ያስፈልጋሉ በሚል ነው። ሌላም እንደዚህ አይነት አሪፍ 2 ስቶሪዎች አቀርበንላችኋል፣ መከታተል ትችላላችሁ። ይመቻችሁ።